እስቲ ወጣቶች ታሌንታቸውን ከማወቅ አንጻርና እንግዲህ ቲዮሪ ብቻ ነው ብዙውን ጊዜ እንግዲህ አገሪቱም አሁን እየተቸገረች ያለችው ሰው ይማራል ይማርና አብዛኛው ስራ ነው የሚፈልገው። ስራ የት ነው የሚገኘው? እንግዲህ ማስታወቂያዎች ቫካንት ፖዚሽኖች በሚለጣጠፉበት አካባቢ አዲስ አበባ እንግዲህ ዋናው መዲና 4 ኪሎን ጨምሮ እኔም እዛው የተማርኩ ስለሆንኩ አያለሁኝና ጋዜጣ ማገላበጥ፣ ማስታወቂያ መፈለግ፣ ሚዲያ ወዘተ እንደዚህ አይነት ነገሮች ላይ ነው ትኩረት የሚያደርገው ወጣቱ እና ኦፍኮርስ መንግስት ስራ ፈጠራ የሚል ነገር አለውና ሰው ለወጣቱ ለተማሪዎቹ ለትውልዱ በአጠቃላይ ምን ትመክራለህ? ከዚህ አንጻር የምትፈልጋቸውንም ነገሮች ወደፊት ምን አይነት ዓላማዎች እንዳለው እንዴትስ መደገፍ እንደምትፈልግ በዚሁ አጋጣሚ ብትገልጽና ወደ ማጠቃለያው ብናመጣው። እሺ አመሰግናለሁ። እንግዲህ እኔን ለሚመስሉና ለወንድሞቼ በመላው ሀገሪቱ ውስጥ ለሚገኙ ኢትዮጵያውያን በሙሉ ያለኝ መልእክት ምንድነው? በተለይ ከዚህ ከሳይንስና ቴክኖሎጂ አኳያ በተለይ ደግሞ እታች ያሉ በኤሌመንተሪ ደረጃ ላይ ያሉ ተማሪዎች ውስጣቸው ተስጧቸው ምንድነው የሚለውን ነገር ማወቅ መቻል አለባቸው ብዬ አስባለሁ። እኔ አንዳንድ ጊዜ ተኝቼ በህልሜ የሆነ ነገር አያለኝ የምሰራቸውን ነገሮች ምናምን አይቼ ቶሎ ተነስቼ ወይ ጽፌ ምናምን እንደውም አሁን እየቀረ ይመስለኛል። በፊት ታች እያለሁ በጣም ህፃን እያለሁ ተነስቼ አይና የሆነ ነገር ወይ በዲዛይን ያስቀምጣል ወይ የሆነ ነገር ጽፌ ያስቀምጬ ድጋሚ ጠዋት ተነስቼ እንትን በምልበት ሰዓት ላይ ሀሳቡ ሁሉ መጥቶልኝ ነው የማገኘው እና ተስፋ አለመቁረጥ። አሁን አንዳንድ ጊዜ ሰዎች አሁን ሻሸመኔ አካባቢ ላይ እኔን እንደ እብድ ነው የሚቆጥሩኝ። ለምን የሆነ ነገር ካየው አንስቼ ነው ይዤ የምሄደው በቃ። እና አንዳንድ ጊዜ ጓደኞቼ ይሸሹኛል እኔን ከኔ ጋር መንገድ የወዳደቁ ነገሮች ቆሻሻ ዘፈር የሆነ እኔ ጋር ትልቅ ድንጋይ ባትሪ ብታገኝ አንተ በቃ ኪሴ ውስጥ ከትቼ ነው የምሄደው። እና አንዳንድ ጊዜ ጓደኞቼ ለእውቀት ማበጥ ጤና ለማጣት ጓደኞቼ ይሸሹኛል። እኔ አላውቅም። እኔ አሁን ነው የሚገባኝ ለምንድን ነው እብዱ መጣ። ምን አደረኳቸው? ለምሳሌ አሁን ከኔ ጋር እየሄድ ምናምን ከሆነ የሆነ ነገር ለምሳሌ የሆነ አካባቢ ላይ ካየው አንስቼ ይሄዳል እና ለካ በቃ እነሱ የራሳቸውን ሴፍቲም ከመጠበቅ ምናምን አኳያ ስለዚህ የሚገባኝ ምንድነው አንዳንድ ጓደኞቼ በቃ በጣም የኔ የምላቸው ጓደኞች አንድ 3 ጓደኞች አሉኝና እነዛ ጓደኞች ናቸው በቃ ሲነግሩኝ ምን ሲሉኝ ማወቅ የጀመርኩት እና የሆነ ነገር ሰርቼ እሄዳለሁ። እኔ ባይ ዘ ዌይ እግዚአብሔር ይመስገን ያው አባቴ የህግ ሰው ነው። ሎ ነው የጨረሰው። አሁን በሻሸመኔ ከተማ ውስጥ ነው በመዘጋጃ ውስጥ እያገለገለ ነው የሚገኘው። እንግዲህ ብዙ ጊዜ ከሱ ጋር ጭቅጭቃችን ነበር። እሱ አካዳሚካሊ ሰው ስለነበረ ሞር ትኩረቴን ትምህርት ላይ እንዳደረግ ነበር እና እስከ ቅርብ ጊዜ በተለይ እስከ 4ኛ ክፍል 5ኛ ክፍል ደረጃ ላይ ብዙ ጊዜ ጭቅጭቅ ነበረ። በቃ ነገሮችን ትምህርት ላይ ብዙ ጊዜ አላጠፋም። ስራዎች ላይ የሆነ ነገር እየሰራው ምናምን እንትን ካላለ እንደውም አሁን እየጎበጥኩ መጣሁ። የሆነ ነገር በቃ በመስራት አንድ ነገር አልመጣም ካለኝ አልተውም። በቃ የሆነ እንትን ብዬ ያን አልተኛም። በቃ አልተኛ እንኳን ብላ አይኔ ብጨፈን አልችልም በቃ እና ብዙ ጊዜ ጭቅጭቅ ነበርና ከጊዜ በኋላ በቃ የራሴን ፓሽኖችን ምናምን እያየ ሲመጣ ምናምን እሱም ትኩረት ሰጥቶ ነገሮችን እንደውም እሱም ራሱ አንዱ የዚህ አካል ሆኖ ነገሮችን እንድሰራና ወደዛ ውስጥ እንድገባ እቃዎችንም እየገዛ እየገፋፋ እንደዛ አድርገኝ እና ከ5ኛ ክፍል ጀምሮ እስከ 12ኛ ክፍል በስኮላር ነው የተማርኩት እኔ እግዚአብሔር ይመስገን። ካቶሊክ ሚሽን 5ኛ ክፍል ላይ እንደ ሻሸመኔ ከተማ በሳይንስና ቴክኖሎጂ በተለይ በፊዚክስና ኬሚስትሪ አሸናፊ ሆኜ ሽልማት ካገኘ በኋላ ትምህርት ቤቱም እውቅና ሲያገኝ ቀጥታ አባቴም ጠየቀና የስኮላር ተማሪ እንደሆን ተደረገ። ስለዚህ የሀገር ውስጥ የከተማ እንደ ምዕራብ አርሲ ሆኖ ከምዕራብ አርሲ ደግሞ እንደ ከተማው እንደ ወረዳ ሻሸመኔ ከተማ ሆኖ እንደ ወረዳው ውድድር ተደረገ። አሸንፌ ካሉ ትምህርት ቤቶች ሁሉ በፊዚክስ እና በኬሚስትሪ ኤክስፐሪመንታሊ ነገሮችን በማሳየት ተሸላሚ ሲሆን ትምህርት ቤቱ እውቅና ሰጥቶኝ የስኮላር ተማሪ ሆንኩኝ። ከዛም ባሻገር ደግሞ ሃይ ስኩል ከ9ኛ ክፍል እስከ 12ኛ ክፍል ደግሞ የጨረስኩት ሊድ ስታር ኢንተርናሽናል አካዳሚ የሚባል አለ። የዶክተር ገመቺስ ቡባ ነው ፓስተር ማለት ነው። እጅግ በጣም አመሰግናለሁ በዚህ አጋጣሚ። እንደዚሁ እሱም አባቴ ሄዶ አናግሮት ልጅ እንደዚህ ስራዎች ይሰራል። ባይዘው አባቴ የጀርባ አጥንቴ ነው። በጣም ብዙ ነገሮችን እንትን የሆነ ነው እና በዚህ አጋጣሚ አባቴ በጣም እወድሃለሁ፣ አከብርሃለሁ።
ቴንክ ዩ ማለት ፈልጋለሁ። እና እሱም እንደዚህ ያናግረውልኝ ሊድስታር አካዳሚ ከገባ በኋላ ሊድስታርም እንዲሁ ስኮላር ተማሪ ሆኜ እስከ 12 ክፍል ጨረስኩ። እንዲሁም በየአመቱም የላፕቶፕ እና የዋንጫ ተሸላሚ ነበርኩ በጊዜው። እግዚአብሔር ይመስገን፣ በጣም አመሰግናለሁ። እና በዛ ሰዓት ላይም እንግዲህ ድጋፍ አድርገውልኝ ብዙ ነገሮችን እያገዙኝ ነበሩ። ብዙ አጋጣሚ ብዙ ስማቸውን ልጠራቸው ያልቻልኳቸው ብዙ ሰዎች አሉ፣ ግን ያው ራሳቸውን ስለሚያውቁ ቴንኪው ማለት ትፈልጋለሁ። ከዛ አጋጣሚ እንግዲህ ቀጥታ ወደዚህ ወደ ዩኒቨርሲቲያችን ቡሌ ሆራ ነው የመጣሁት። እንግዲህ ወደዚህ በመጣበት ሰዓት እንግዲህ እጅግ በጣም አመሰግናለሁ። ብዙ መምህራኖችም ብዙ ሰዎችም እያገዙኝ ቆይቷል ማለት ነው። ስለዚህ ከዚህ አኳያ ወላጆች ለልጆቻቸው በተለይ ወጣቶች በተለይ ገና በማደግ ላይ ያሉ የሳይንስ ፍላጎት ላላቸው ሰዎች ባይከለክሏቸው መልካም ነው። ነገር ግን ጥበቃ ያስፈልጋል። ነገሮችን ጋይድ ማድረግ ያስፈልጋል። ለምሳሌ እኔ አሁን በሰባተኛ ክፍል ላይ እውቀት ስላልነበረኝ አሲድና ቤዝን ከላብራቶሪ በሃይላንድ ወስጄ በአንድ እቃ ውስጥ ቀላቅዬ ቦርሳ ውስጥ ተሸክሜ ወደ ቤት ለመሄድ ቦርሳ ውስጥ ከትቼ ለምሳ ለመጫወት ወጥቼ ስመለስ ብረት ወንበር ነው እንደዚህ ዲስካችን በትኖት ቦርሳው ግማሹ እዚህ ነው ግማሹ እዛ ነው። የሌለ ሪአክሽን ፈጥሮ አሁን በዛ ሰዓት ላይ ተማሪ ክላስ ውስጥ ቢኖር ቀላቅዬ ያ የእውቀት ሊንኬጅ ነበር በዛ ሰዓት ላይ። እና አንተ ፓሽንን ተከትለ እያልክ ነው፣ ግን ጉዳትም ደግሞ አለው። ፍሌመብል አይነት ህይወትን ስለሆኑ ጥንቃቄ ማድረግ በትክክል ህይወትን ያጠፋል። ስለዚህ ክትትል ያስፈልጋል። ወላጆች እንደዚህ አይነት ስራዎችን ለሚሰሩ ልጆች ሞር ክትትሎችን ማድረግ ያስፈልጋል። እና ብዙ ጊዜ ስራ ፍለጋ ይባላል። እኔ አሁን በዚህ አጋጣሚ መጥቀስ አልፈልግም። ያው አንተ ታውቃለህ ኦልሬዲ እኔ በሆነ መስሪያ ቤት ውስጥ ኦልሬዲ ተቀጥሬያለሁኝ። በረዳት ተመራማሪነት እያገለገልኩ እገኛለሁ። መጥቀስ አስፈላጊ አይደለም፣ ለዛ ነው። ያን እንግዲህ የተቀጠርኩት እኔ ዲግሪ ኖሮኝ አይደለም፣ ማስተርስ ወይ የሆነ እንትን ኖሮኝ አይደለም። ያው በዚህ ሰዓት ላይ ያለኝ ብቸኛ ከ8ኛ ክፍል ሚኒስትሪ 10ኛ ክፍል ማትሪክ እና 12ኛ ክፍል ኢንትራንስ ካስፈለገም ደግሞ እስከ 5ኛ ዓመት እስከ ፈርስት ሴሚስተር ያለኝ ውጤት ነው። እንግዲህ አሁን ሰከንድ ሴሚስተር ተማሪ ነኝ ገና ስላልጨረስኩ ዲግሪ መጣልና የእግዚአብሔር ፈቃድ ሆኖ እንግዲህ እግዚአብሔር የሰጠኝን ጥበብ ሲደመር እውቀት አካዳሚካሊ እውቀት ተጨምሮ ኤክስፐሪመንታል የሰራቸውን ስራዎች ሰዎች አይተው ራሳቸው ጠርተውኝ በዲግሪ ሌቭል እንግዲህ ተቀጥሬያለሁኝ ማለት ነው። በሆነ መስሪያ ቤት ውስጥ በረዳት ተመራማሪነት እያገለገልኩ እገኛለሁ። ስለዚህ ወጣቶች ወንድሞቼ እያልኩ ነው የምጠራችሁ፣ እህቶቼም ጨምሮ ማለት ነው። ስለዚህ ምንድነው ለእናንተ ማስተላለፍ የምፈልገው ነገር የመጀመሪያ ምንድነው ተስጦ የሚለው ነገር እወቁ። ምንድነው የተሰጠኝ መክሊቴ የሚለው ነገር እወቁ። በመክሊታችሁ ላይ ደግሞ ሞር ማዳበር ያለባችሁ ነገር ለማዳበር ሞክሩ። ተስፋ አትቁረጡ። ጊዜ ይፈልጋል፣ ጥረት ይፈልጋል፣ ማስተዋል፣ እንዲሁም ደግሞ እግዚአብሔር ጣልቃ ገብነት በምታምኑት እስልምና እምነት ተከታይ ልትሆኑ ይችላሉ። ክርስትና እግዚአብሔር ጋር ያላችሁን ነገር በመጨመር የምትፈልጉትን ነገር ታገኛለች። የትኛውም ሰው ሰክሰስ ላይ የሚደርሰው ዝም ብሎ አይደለም፣ በልፋትና በውጣ ውረድ ነው። እና ይሄንን እንዲሁም ብዙ ጊዜ ተስፋ የሚያስቆርጡ ሰዎች አካባቢያችሁ ላይ ሊኖሩ ይችላሉ። ከነዚህም ጥንቃቄ ልታደርጉ ያስፈልጋል። በተለይ ታች ላይ አንዳንድ መምህራን ጥሩ ፖዚቲቭ አመለካከት የላቸው። ለምሳሌ እኔ አሁን ፓሽን የሆነው ወደ ኬሚካል መጣው እንጂ ኤሌክትሪካል ኢንጂነሪንግ መማር ፈልግ ነበረ። 6ኛ ክፍል ላይ አስታውሳለሁ። እስካሁን አስተማሪ ሰውዬው ራሱ ፊቴ ላይ ይመጣልና የሆነ ጥያቄ ካልኩሌሽን ጥያቄ እየጠየቀን ነበርና ፊራው ይህን ጥያቄ ይመልስልኛል። በወቅቱ መመለስ አልቻልኩም። የተሳሳተ ቁጥር ነበር የነገርኩትና በምነግርበት ሰዓት ላይ ምንድን ያለኝ እንዴ አንተ ይሄንን ካልኩሌሽን መስራት ሳትችል እንዴት ነው ኤሌክትሪካል ይጠይቀን ነበር። ምንድነው ፓሽናችሁ ምናምን። እኔ በዛ ሰዓት ላይ ነው እንግዲህ ኢንጂነሪንግ መግባት ማስበው 6ኛ ክፍል 5ኛ ክፍል እያለሁ ይሄን ካልኩሌሽን ሳትችል እንዴት ነው አንተ ኤሌክትሪካል ኢንጂነሪንግ መግባት እንትን የምትለው? ኤሌክትሪካል ኢንጂነሪንግ እኮ እንደዚህ ለሊት እንቅልፋቸውን አጥተው እንደዚህ ካልኩሌሽን ይሄው ምናምን በጣም የሚያስጨንቅና ተስፋ የሚያስቆርጥ ንግግር ነው። በቃ ሞራሌን ነው የነካው በዛ ሰዓት ላይ ማለት ነው። ከእንደዚህ አይነት ሰዎች ልትጠበቁ ያስፈልጋል። መምህራኖችም እንደዚህ አድቫይዝ የምታደርጉ ሰዎችም አድቫይዝ የምታደርጉትን አካል ማወቅ መቻል አለባቸው። እና ይሄንን ከዚህ አኳያ መንገር ፈልጋለሁ። ስለዚህ ፈጽሞ ተስፋ መቁረጥ የለባችሁ። ዋጋ ሳይከፈልበት የሚገኝ ነገር ምንም የለም። ሌላኛው እንደዚህ በአጭር ጊዜ ውስጥ ሀብታም ትሆናለህ እንደዚህ ትሆናለህ የሚል ነገር አትስሙ። ይሄ በተለይ አነቃቂ ነገር
አሁን እኛ ያላወቅነው ገዳይ መሳሪያ ነው። በቃ እነሱ የእነሱን ቪዲዮ ስንመለከት እኮ እነሱ እኮ ስራ እየሰሩ ነው። ላይክ ስናደርግ ስንመለከት ቪዲዮአቸው እየጨመረ ነው የሚለው እነሱ ቢዝነስ እየሰሩ ነው። እኛ ጋር ግን ምን የሚመጣ ነገር የለም ወዳጄ። አነቃቂ ቪዲዮ እየተመለከትክ እንደዚህ የሆነ ነገር ይሆናል በማለት የምታገኘው ነገር የለም። በመስራት ነው። ስንሰራ ስንጥር ነገሮች ወደኛ ይመጣሉ። ስለዚህ ከመስራት ነው እንጂ ቁጭ ብለን የሆነ ነገር ይሆናል በማለት ወይ የሆነ ነገር እናገኛለን በማለት የሚመጣ ነገር የለም። አንድ ነገር ለምሳሌ የሆነ ውሃ እንኳን ለመጠጣት እንቅስቃሴ ይፈልጋል። የሆነ ያስቀምጥ ነው የሆነ መደርደሪያ የተቀመጠ ውሃ አንስተን ውሃ መጠጣት ፈልጋለሁ ስላለን የምናገኘው ነገር የለም። የሆነ እንቅስቃሴ ይፈልጋል። ስለዚህ ወጣቶች በየትኛውም ደረጃ ላይ እንትን በሉ። ሌላኛው የምናደርጋለው መምህር ከብዙ ሰዎች ከማግኛቸው ሰዎች ልምድ ወስዳለሁ። አሁን የኔ ላፕቶፕ ብትመለከት አብዛኞቹ የሰዎች ልምድ ነው። እኔ ጋር ትላልቅ ሰዎች የሚባሉት ለምሳሌ የትኛውንም አንቅም ነኝ። ለምሳሌ ዘፋኝም ሊሆን ይችላል፣ የፊልም አክተርም ሊሆን ይችላል፣ የሳይንስ ሰውም ፖለቲካል ሳይንስም ሊሆን ይችላል። እስከ ሀገር መሪ ድረስ የደረሰበትን ደረጃ ለማወቅ እንትላለኝ። ለምሳሌ አሁን ሰራዊት ፍቅሬ ሲባል አሁን ሰራዊት ፍቅሬ አሁን ፌመስ የሆነ የፊልም ጥበብ ባለሙያ ነው። ነገር ግን ደጃፍ ፖስካት የሚባል ዩቲዩብ አለ። ለምሳሌ እዛ ላይ የብዙ ሰዎችን የህይወት ውጣ ውረድ ያቀርባል። ለምሳሌ እሱ የመጣበትን ውጣ ውረድ ስመለከት እንዲህ ለካ እንደዚህ አይነት ነገሮችም አሉ ብዬ ራሴን እየገነባው ነው የሚሄደው። ስለዚህ የእሱ ያሳለፈበትን ታሪኮች ምናምን ስመለከት ብዙ ለምሳሌ ትላልቅ የምንላቸው ጠቅላይ ሚኒስትራችንን ጨምሮ የወጣበትን ውጣ ውረዶችን ስንመለከት የሄዱባቸው መንገዶች አሉ። ስለዚህ እንዲሁ ከመሬት ተነስቶ የተገኘ ነገር የለም። ስለዚህ ወጣቶች ተስፋ መቁረጥ የለባቸው። ስለዚህ ይሄንን ነው እና ወላጆችም ሊሆኑ ይችላሉ፣ በአካባቢያቸው ላይ ያሉ ሰዎችም ድጋፍ ማድረግ። ሌላኛው ራሳቸውን ከኢንተርኔት ነገሮች መገደብ መቻል አለባቸው። በተለይ በአሁኑ ሰዓት ላይ ዓለሙ እኛን እየገደለበት ያለው አንዱ መሳሪያ ያ ነው። ለምሳሌ ቲክቶክ በቃ ቀኑን ሙሉ የሆነ ነገር እናያለን፣ ግን ምንም አንጠግብም። በቃ ሲስተሙም ሲሰራ ያን ታስቦ ነው። ነገር ግን ቲክቶክ በራሱ ኢቪል ነው ወይ ደግሞ ሴጣናዊ ነገር ነው እያልኩ አይደለም። ቲክቶክንም ከተጠቀመን ምን እናገኛለን? በሱ ጥሩ ነገሮች እናገኛለን። ለምሳሌ 24 ሰዓት ቋንቋ የሚያስተምሩ ቲክቶክ ላይ አሉ። እንዲሁም ደግሞ ሌሎች ነገሮችንም ሙያዎችንም ከፈለግን ለምሳሌ ልብስ ስፌት ሊሆን ይችላል፣ በሳይንሱ ሊሆን ይችላል፣ በተለያዩ ኢቭን በምንማራቸው ትምህርቶችም በቀላሉ ለምሳሌ ብዙ ልጆችን ያለው ለምሳሌ እነዚህ በሎጂክ ለምሳሌ ፍሬሽማን ኮርሶችን የሚያስተምሩ ማቴማቲክስ፣ የተለያዩ ኮርሶችን የሚያስተምሩ አሉ። እነዛን ነገሮች እናገኛለን። ግን የሚያስፈልገናል ታይም ማኔጅመንት ያስፈልገናል። ታይም ማኔጅመንት። ስለዚህ ይሄንን ብናደርግ መልካም ነው ማለት እፈልጋለሁ። ስለዚህ በዚህ አጋጣሚ እንደውም ተማሪዎች እንዲያነቡ ምጋብዘው መጽሐፍ አለ። የጂኒየስ ተማሪዎች ሚስጥር የሚል መጽሐፍ አለ። የትኛውም ተማሪ በተለይ ከኤሌመንተሪ ጀምሮ ወላጆችም አሁን እንደውም በኦሮምኛ ቋንቋ ራሱ ሳይዘጋጅ አላውቅም፣ እንትን አይደለም እርግጠኛ አይደለም። በአማርኛ ነው የማውቀው። በዶክተር አቡሽ ነው የተዘጋጀው። ከእንግሊዝኛ ወደ አማርኛ የተተረጎመው ውብ በሆነ አጻጻፍ ነው የተጻፈው። እንዴት ታይማችንን ማኔጅ ማድረግ እንችላለን? እንዴት ማጥናት እንችላለን? ከማጥናት ባሻገርም የሆነ መጽሐፍን ስናነብ እንዴት ያ መጽሐፍ ውስጣችን ላይ መቅረት ይችላል። እንግዲህ አይምሯችን 3 የማስታወስ ክፍል ነው። ሎንግ አለ፣ መካከለኛ አለ፣ ቶሎ አይቶ ቶሎ የማስታወስ እንትን አለ። እንዴት እስከዛለም ውስጣችን ላይ ማስቀመጥ እንችላለን የሚለው ነገሮችን የሚያስቀምጥልናል። የውጭ ስኮላሮች እንዴት ማግኘት እንችላለን፣ ሪሰርቾችን እንዴት መስራት እንችላለን የሚለውን ነገሮች የሚያስቀምጥ ስላለ በተለይ አካዳሚካሊ ህይወቱን መምራት የሚፈልግ ተማሪ ካለ ይህንን የጂኒየስ ተማሪዎች ሚስጥር የሚለው መጽሐፍ እንድታነቡ እጋብዛለሁ። ብዙዎቹ መጽሐፍቶች ይህን ያህል ጠቀሜታ የሌላቸውም፣ ነገር ግን ይሄን መጽሐፍ እንድትመለከቱ እጋብዛለሁ። ይሄ ነው። ከጨረስን መልእክት ማስተላለፍ ከተፈቀደልኝ አመሰግናለሁ። እንግዲህ አሁን ያው 5ኛ ዓመት የኬሚካል ኢንጂነሪንግ ትምህርቴን የእግዚአብሔር ፈቃድ ከሆነ ሰኔ ላይ ይጨርሳለሁ። እንግዲህ ከመጀመሪያው ጀምሮ እስካሁን ከጅማሬ እስከ ፍጻሜ ያልተለየኝ ወደፊት የማይለየኝ እግዚአብሔር አምላኬን አመሰግናለሁ። ከዛ በመቀጠል እንግዲህ አባቴ ማለት እኔ እናቴም ጭምር ነው። ከልጅነት ጀምሮ ወጥ ከመስራት ልብሴን ከማጠብ ጀምሮ ብዙ ጊዜን ያሳለፍኩት አብዛኛውን ያው ከአያቶቼ ጋር ነበር። ከዛ በኋላ እንግዲህ ወደ አባቴ መጥቼ ብዙ ህይወቴን የተቀረጽኩበትን በአባቴ ስለሆነ ብዙ ህይወቱንም ለኔ መስዋዕት ስላደረገ አባቴን በጣም ማመስገን እፈልጋለሁ። አባቴ እወድሃለሁ፣ አከብርሃለሁ፣ ረጅም እድሜና ጤና እመኝልሃለሁ። የምትፈልገውን ነገር ተሳክቶ እንድታይ እፈልጋለሁ። ለኔ ብለህ ብዙ ነገሮች የሚሰርግታል ጓደኞችህ
የተለያዩ ደረጃ ላይ ነው ያሉት። አይ ነው እስከ ዶክተሬት እስከምን ግን አንተ ለኔ ዋጋ ከፍለ እኔን እዚህ ለማብቃት ከኔ ጋር በጭስ እየተጨናበስክ ምን እያልክ እኔን እዚህ አድርሰኛልና እጅግ በጣም አመሰግናለሁ፣ እወዳለሁ ማለት ተፈልጋለሁ። ከዛ ባሻገር ስማችሁን መጥቀስ ባልችልም ጓደኞቼን፣ የአባቴን ጓደኞች እንዲሁም ደግሞ ዘመዶቼን በአጠቃላይ እግዚአብሔር ይስጥልኝ ማለት እፈልጋለሁ። ከዛ ባሻገር እንግዲህ ዶክተር ብርሃኑ የዩኒቨርሲቲያችን ፕሬዚዳንት እንዲሁም ደግሞ ዶክተር አብነት በዚህ በምርምር ዙሪያ የሚሰራል ማለት ነው። እንዲሁም በቅርቡ በተደረገው የተመራቂ ተማሪዎች ኮንፈረንስ ላይ ዶክተር ብርሃኑ ያቀረቡልን አንድ ሀሳብ አለ። የትኛውም ተማሪ መመረቂያ ጽሑፉን በተግባር ኤክስፐሪመንታሊ መስራት የሚችል ከሆነ ሙሉ የምርምር ወጪውን እሸፍናለሁ ብለው ቃል በገቡልን መሰረት ይህንን እድል የትኛውም ዩኒቨርሲቲ ላይ የለም። እስካሁን ቼክ ማድረግ ትችላላችሁ፣ እንደ ሀገራችንም ማለት ነው። ይህንን እድል በማመቻቸቱ የዩኒቨርሲቲ እጅግ በጣም አመሰግናለሁ። ስለዚህ ዶክተር ቴንኪዩ ማለት ትፈልጋለሁ፣ ዶክተር ብርሃኑንም እንዲሁም ደግሞ ዶክተር አብነትንም። ከዛ ባሻገር እንግዲህ የኮሌጃችን ዲን የሆኑትንም ኢንጂነር ቦሩንም በዚህ አጋጣሚ ማመስገን እፈልጋለሁ። የዲፓርትመንቴም ዲን ወይ ደግሞ የትምህርት ክፍሉ ኃላፊ የሆኑትን እንዲሁም ደግሞ መምህሬም ስለነበረ ከዚህ ቀደም ያስተማረኝ ኢንጂነር ግዛቸው ባልቻን እጅግ በጣም ማመስገን እፈልጋለሁ። ከ3ኛ ዓመት ጀምሮ እስካሁን ትልቅ ነገሮችን እያደረግልኝ ስለነበረ እጅግ በጣም አመሰግናለሁ። ቴንኪዩ ማለት እፈልጋለሁ። ኢንጂነር ወግደረስንም በዚህ አጋጣሚ ኤሌክትሪካል ኢንጂነር ነው። ትልቅ ስራዎችን ከኔ ጋር ሆኖ ከመምህር ግዛቸው ጋር ሆኖ እያገዙኝ ይገኛሉ። እንዲሁም ደግሞ እኔ ለዚህ ቦታ ብቁ አይደለሁም። እዚህ ወንበር ላይ እጅግ በጣም የከበሩና የተዋቡ በእውቀትም ከኔ የላቁ ሰዎች ቁጭ ብለዋል። እኔ አንድ ትልና ጭንጋፍ እዚህ ቦታ ግባ እንኳን ማልባል ሰው በዚህ ቦታ ላይ እንድቀመጥ ስለጋበዝከኝ አሌክስ እና ክፍሌ ቶክ ሾው አዘጋጀው እንኳን መምህር እንዲሁም መምህሬ የእውቀት አባቴም ስለሆንክ አባቴ እያልኩ ነው የምጠራ መምህሬ ቴንኪዩ ማለት ፈልጋለሁ። እናንተ ካሜራ ማናችንም እንዲሁም አሌክስንም ቴንኪዩ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። እጅግ በጣም እኛም እናመሰግናለን። ተማሪና ተመራማሪ ፍራኦል አወቀ እንግዲህ ታላላቅ የሆኑ የሳይንሳዊ ግኝት ስራዎቹን በቲዮሪ መልክ በእንደዚህ አይነት መልኩ በእንደዚህ አይነት ቆይታ እንግዲህ አቅርቦልናል። ተመልካቾቻችን ቀጣይ ላይ እነዚህም በቲዮሪ ወይም በንድፈ ሐሳቦች ያቀረባቸውን አንዳንድ እንግዲህ ኤክስፐሪመንቶችን ሊያሳየን ቃል ገብቶልናል። በዚሁ መሰረት በቀጣይ እንግዲህ ክፍላችን በዚሁ መርሃ ግብር ተማሪና ተመራማሪ ፍራኦል አወቀ የሚያቀርብልን ይሆናል። እኛም ያንን ወደ እናንተው መልሰን የምናቀርብ ይሆናል። በጉጉት ጠብቁ፣ ተከታተሉ። ስለዚህ ሚዲያውንም ሼር፣ ሰብስክራይብ፣ ላይክ፣ ኮሜንትን በማድረግ ጭምር እንድትደግፉት እንጠይቃለን። በቀጣይ ክፍል እስክንገናኝ ድረስ ደህና ሰንብቱ። እንግዲህ ወንድማችን አንተ እንግዲህ ከሃይማኖትም ከሳይንሱም ብስለት አንጻር በጣም እንወዳለን እናከብራለን። ፍራኦል አወቀ ለሰጠን ጊዜ እውቀት እጅግ አድርገን እናመሰግናለን። ለወደፊቱም መልካሙን ሁሉ እንመኝልሃለን። ሰላም። አመሰግናለሁ።